ሰላም የማይክ ቤተሰቦች እንዴት ከረማችሁ? ደህና ከረማችኋል? እኛ ደህና ነን። ዛሬ ደግሞ በአዲስ ቪዲዮ መተናል። ብዙዎቻችሁ በጠየቃችሁት መሰረት በታክስና ፔሮል ዙሪያ ቪዲዮ በተሰራለን ባላችሁት መሰረት ቪዲዮውን አዘጋጅቼ በተከታታይ ለቅላችኋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቱን አበረታቱ። ስለምታበረታቱን እናመሰግናለን። ወደ ቪዲዮ ኢትዮጵያን ታክስ ሲስተም የዛሬው የትምህርታችን ርዕስ ነው። እንግዲህ መግቢያው ላይ ለማለት እንደሞከር ነው ኤምፕሎይ ኢንካም ታክስ ስኬጁል ኤ የኢትዮጵያን ታክስ ሲስተም በአራት ስኬጁሎች ከፍለን የምናየው የመጀመሪያው ስኬጁል ኤ ኤምፕሎይ ኢንካም ታክስ ነው። ስኬጁል ቢ ሬንታል ኢንካም ታክስ፣ ስኬጁል ሲ ቢዝነስ ኢንካም ታክስ፣ ስኬጁል ዲ አዘር ታክስ ኦር ኢንዳይሬክት ታክስ የምንላቸው ነው። እንግዲህ በእያንዳንዳቸው ስኬጁል አንዳንድ ቪዲዮ ሰራላችኋለሁ። ለዛሬ ግን በጣም የምናተኩረው ስኬጁል ኤ ላይ ነው። that means ኤምፕሎይ ኢንካም ታክስ ነው። ግን ኤምፕሎይ ኢንካም ታክስ ከማየታችን በፊት እስኪ some category of income is exempted from tax እነማን ናቸው? እስኪ ከታክስ ኤግዘምትድ የሆኑት ኢንካሞች የመጀመሪያው ኢንካም ፍሮም ካሹዋል ኤምፕሎይመንት፣ የቀን ሰራተኞች ገቢያቸው ዕለታዊ ከሆነ ከዛ ገቢያቸው ላይ ታክስ እንዲከፍሉ አይገደዱም። ሁለተኛው ኮንትሪቢዩሽን ኦፍ ሪታይርመንት ቤኔፊት ባይ ኤምፕሎየርስ ነው። እንግዲህ እንዳልነው ሪታይርመንት ቤኔፊት ኦር ፔንሽን የምንለው ማለት ነው። ይሄ ፔንሽን ኮንትሪቢዩሽን ሰራተኛው 7% ይቆጥባል፣ አሰሪው ደግሞ 11% በእኛ ሀገር ኮንቴክስት 11% ይቆጥብና ለሰራተኛው ለጡረታ ጊዜ ተብሎ ይቀመጥለታል። ይሄ 11% አሰሪያችሁ የሚቆጥበው ከ15% እስካልበለጠ ድረስ ታክስ አይከፈልበትም። ሶስተኛው ኢንካም ኤግዘምትድ ፍሮም ታክስ it is diplomatic and consular incomes። የአንድ ሀገር ዲፕሎማትስ ወይንም ኮንሱለር ወይንም የአንድ ሀገር ኤምባሲ ሰራተኛ እኛ ሀገር ውስጥ ከሆነ it is what their income is free from tax። አራተኛው ፔመንት አስ ኤ ኮንትሪቢዩሽን ነው። ፔመንት አስ ኤ ኮንትሪቢዩሽን እንግዲህ ሰዎች በአንድም በሌላም ሊጎዳዱ ይችላሉ። በዚህ ጉዳት መሰረት ለተጎጂው አካል የሚከፈል ክፍያ የዘመዳችሁን ሊገልባችሁ ይችላል፣ አካላችሁን ሊያጎል ይችላል። በዛ ምክንያት ካሳ የሚከፍላችሁ ከሆነ የዛ ካሳ ገቢ ከታክስ ነፃ ይሆናል ማለት ነው። ሌላኛው አሎብል ዲዳክሽን ናቸው። አሎብል ዲዳክሽን ወጪዎች ናቸው፣ ግን በአዋጁ እንዲቀነስ ታክስ ካልኩሌት ከማድረጋችሁ በፊት እንዲቀነስ ይፈቀድላችኋል፣ አሳማኝ ከሆነ ማለት ነው። ለምሳሌ ሪምበርስድ ሜዲካል ኤክስፔንስ በቃ ካላችሁ ወጪ ላይ አመታዊ ወጪ ላይ ለሜዲካል ኤክስፔንስ ብላችሁ ያወጣችሁት ወጪ ዶክመንት ካላችሁ ዲዳክት ይደረጋል ማለት ነው። ሌላኛው ትራንስፖርቴሽን አላዋንስ ኢት ፕሮቫይድድ ኢን ዘ ኮንትራክታችሁ ላይ ትራንስፖርቴሽን አላዋንስ ብሎ ከተፈቀደላችሁ ካለ ያ አማውንት ይቀነሳል፣ መቀነስ ትችላላችሁ ነው። ሃርድሺፕ አላዋንስ እንግዲህ በረሃ ላይ ለሚሰሩ ሰዎች እንደ በረሃው እንደ ሁኔታው በተወሰነ ፐርሰንት የቤዚክ ሰለሪያችሁ 20% ሊሆን ይችላል፣ 15% ሊሆን ይችላል፣ 10% ሊሆን ይችላል፣ 30% ሊሆን ይችላል። ምን ሊደረግ ልትቀንሱ ወይንም ለዛ ተብሎ የተሰጣችሁ አላዋንስ እንድትቀንሱ ይፈቀድላችኋል። it is reimbursed traveling expense incurred as what duty ከሆነ
ይሄም allowable deduction ነው ሌሎችም አሉ ወደፊት እናያቸዋለን እያንዳንዳቸውን ሌላኛው እንግዲህ አገራችን የተለያዩ ታክስ ሲስተሞች አሉ ኤምፕሎይ ኢንካም ታክስ ወይንም ሌሎችም ታክሶች እንደ ሀገራችን ኮንቴክስት የምንጠቀምበት ታክስ ሲስተም it is progressive tax system ነው progressive tax system ማለት ምን ማለት ነው ያንድ ሰው ገቢ እየጨመረ በሄደ ቁጥር ታክስ ሬቱም የሚጨምር ከሆነ እንደ ኤግዛምፕል እስኪ የእንትን ላይ አንድ ካምፓኒ እንውሰድና ኤግዛምፕሎቹን በኤግዛምፕል ዲቨሎፕ እናደርገው እውቀታችንን ለምሳሌ the following data were taken from records of my company for July 2014 that you are paid to be employed according to Ethiopian payroll system ይሄ ካምፓኒ ሶስት ሰራተኞች አሉት አቤልጥና ሳራ ጫላና ነጋግሩም የሚባሉ እነዚህ ሰራተኞች የራሳቸው ቤዚክ ሳላሪ ያላቸው ለምሳሌ አቤልጥና 10000 ብር አለ 4000 ብር አለው ሳራ ጫላ 3200 ብር አላት ነጋግሩም 10000 ብር አለው አሎዋንስ 250 ብር ለአቤልጥና 500 ብር ለሳራ ጫላና ለነጋግሩም 100 ብር ይከፍላል ኦቨርታይም ወርክድ ኦቨርታይም የሰሩት አላቸው ከስራ ሰዓት ውጪ የሰሩት ሰዓት አላቸው ለምሳሌ እንትና አቤልጥና 30 ሰዓት ሰርቷል እስከ 10 ሰዓት ፒኤም ነው የሰራው ሳራ ጫላ 20 ሰዓት ሰርታለች ከ10 ሰዓት ፒኤም እስከ 6 ሰዓት ኤኤም ነው የሰራችው ነጋግሩም ሁለት አይነት ኦቨርታይም ነው የሰራው 10 ሰዓት ዊኬንድ ላይ ሰርቷል 18 ሰዓት ፐብሊክ ሆሊዴይ ላይ ሰርቷል እንግዲህ እነዚህ የመጨረሻው ኮለን ዱሬሽን ኦፍ ኦቨርታይም የራሳቸው በአዋጁ መሰረት የተፈቀደላቸው ኦቨርታይም ሬት አለ ለምሳሌ up to 10 ፒኤም ከሆነ በ1.5 ሬቱን ታባዛላችሁ ከ10 ፒኤም እስከ 6 ኤኤም ከሆነ በ1.75 ታባዛላችሁ ዊኬንድ ላይ ከሆነ በ2 ታባዙታላችሁ ፐብሊክ ሆሊዴይ ላይ ወይንም በአዋጅ የሚዘጉ ቀኖች ወይንም ፐብሊክ ሆሊዴይ ላይ በ2.5 ታባዛላችሁ ማለት ነው ተጨማሪ ኢንፎርሜሽን አለ all employees are expected to render service of 116 hours per month እንግዲህ እዚህ ላይ ምንድነው እሱ በእኛ ሀገር ኮንቴክስት 8 ሰዓት መስራት ይጠበቅባችኋል በቀን በወር 160 ሰዓት መስራት ይጠበቅባችኋል የማይክ ካምፓኒም የተስማማው በዚህ ነው all of them did except Sarah Chala who has served only 150 hours እንግዲህ ሁሉም 160 ሰዓት ሰርተዋል ከሳራ ጫላ በስተቀር ሳራ ጫላ 150 ሰዓት ነው የሰራቸው 10 ሰዓት አልሰራችም በተለያየ ምክንያት ማለት ነው እቺን የ10 ሰዓት እንቀንስባታለን all employees are permanent employee except አቤልጥና permanent ሰራተኛ አይደለም ወይንም ቋሚ ሰራተኛ አይደለም ይሄ ኢንፎርሜሽን ለምን ይጠቅመናል ፔንሽን ካልኩሌት ለማድረግ ይጠቅመናል ምን ማለት ነው ፔንሽን ካልኩሌት የሚደረገው ወይንም ጡረታ የሚቆረጠው ከቋሚ ሰራተኛው ላይ ስለሆነ ማለት ነው allowance of ነጋግሩም is not taxable ይሄ ተፈቅዶላችኋል ተነግሯችኋል የነጋግሩም allowance ታክስ አይደረግም ማለት የሌሎቹ ይደረጋል ማለት all employees promise to contribute 10% of their basic salary to what to credit association of the company እንግዲህ ለካምፓኒው ክሬዲት አሶሲዬሽን ሁሉም ሰራተኞች 10% ኮንትሪቢዩት እንዲያደርጉ ተፈራርመዋል ማለት ፈቅደዋል ማለት ጥያቄው ምንድነው determine the gross earning taxable income total deduction and net pay ይሄንን በደንብ ማወቅ ያለባችሁ እዚህ ላይ ሁለተኛው record the following journal entries payment of net pay employee in cash እንግዲህ net cash ሲከፍል ምን ብሎ ይካመንት ነው recognition of payroll tax expense of the employer that means እስከሚከፍል ድረስ ከሰራተኛው የሰበሰበው ታክስ እሱ ጋዳ ነው እሱ ሪኮግናይዝድ አድርጎ መመዝገብ አለበት ይሄንን ደግሞ ሲከፍል payment of withhold and the payroll tax liable to be concerned authority ለመንግስት አካል ወይንም ለገቢዎች ሲያስገባ ደግሞ liabilityውን አጥፍቶ ካሹን ቀንሶ ያስቀምጣል ማለት ነው እስኪ ለያንዳንዳቸው ካልኩሌት እናድርግ gross pay ማለት ነው gross earning ማለት
is a summation of basic salary, overtime, earning, allowance and a bonus. እንግዲህ አጠቃላይ ገቢህ ማለት ነው። ዲዳክት ሳይደረግ ሳይቀናነስ፣ ታክስ ሳይቀነስ፣ ፔንሽን ሳይቀነስ የሚኖር ግሮዝ ኢርኒንግ ነው። ይሄ የቤዚክ ሰለሪ፣ የኦቨርታይም፣ የአላዋንስ እና የቦነስ ድምር ይሆናል ማለት ነው። እስኪ ለምሳሌ የአቤል ጠናን እንይ። የአቤል ጠና በመጀመሪያ ኦርዲነሪ ሬታችን ምን ያህል ነው የሚለውን ማወቅ። ወደ ካልኩሌሽን ከመግባታችን በፊት ኦርዲነሪ ሬቱ ስንት ነው፣ በሰዓት ስንት ነው የሚከፈለው ይሄ ሰውዬ? ያ ማለት የተስማሙት 160 ብር ነው 160 ሰዓት ነው በወር። ለዛ 160 ሰዓት 4000 ብር ይከፍለዋል። ስለዚህ በሰዓት ስንት ነው ማለት ነው? 4000 ሲካፈል ለ160 25 ብር በሰዓት ይከፈለዋል። ስለዚህ አቤል ጠና ኦርዲነሪ ሬቱ ፐር ሃወር 25 ብር ይከፈለዋል። ቤዚክ ሰለሪው 4000 ነው። ኦቨርታይም ኢርኒንጋችን it is what is the product of time work, overtime rates and ordinary rate ነው። ያ ማለት ምን ማለት ነው? አቤል ጠና የሰራው 30 ሰዓት ነው እስከ 10 ሰዓት ነው። እስከ 10 ሰዓት ፒኤም ከሆነ up to 10 ፒኤም ከሆነ በ1.5 እናባዛለታለን። ያ ማለት 4000 ሲካፈል ለ160 ሲባዛ በ1.5 ሲባዛ በ30 ሰዓት ማለት ነው ወደ 1125 ብር ኦቨርታይም ሰርቷል። አላዋንስ 250 ብር ያገኛል። ግሮዝ ኢርኒንጉ የነዚህ ድምር ይሆናል ማለት ነው። 4000 ሲደመር 1125 ብር ሲደመር 250 ብር አጠቃላይ 5375 ብር ግሮዝ ኢርኒንጉ ይሆናል። ይሄንን ካለም በኋላ what is taxable income? That means it is an income subject to tax ማለት ታክስ የሚቆረጥበት ሙሉ ይሄ ግሮዝ ኢርኒንግ ይሆናል ማለት ነው። ከዛ በኋላ ፔንሽን ይሄ ሰውዬ አይከፍልም። ለምን ይመስላችኋል? አቤል ጠና ቋሚ ሰራተኛ አይደለም። it is what all employees are permanent employees except አቤል ጠና። ስለዚህ ፔንሽን አይከፈልም። ፔንሽን ዜሮ ነው ማለት ነው። payable to credit association 10% ከቤዚክ ሰለሪው ላይ ማለት ነው። 10% 0.1 ሲባዛ በ10000 400 ብር ይከፍላል። ኢንካም ታክስ ፔብል እንግዲህ በዚህ ፎርም ማስቀመጥ ትችላላችሁ። ከ0 እስከ 600 ብር ሬቱ 0 ነው፣ 0 ይሆናል። ከ600 እስከ 1650 ብር 10% 105 ብር፣ ከ1650 ብር እስከ 3200 ብር በ15% 232 ብር ከ50 ሳንቲም ይሆናል። ከ3200 እስከ 5251 ብር በ20% ይሆናል 410 ብር ይሆናል። የተረፈችው የኛ ሬንጅ የጋን ያለው ከ5250 ብር እስከ 7800 ብር ስለሆነ 25% ነው። ስለዚህ በዚህም ካልኩሌት ማድረግ እንችላለን። 778 ብር ከ75 ሳንቲም ይሆናል ማለት ነው። ይሄንን ካገኘን በኋላ ቶታል ዲዳክሽን እንግዲህ የታክስ የፔንሽንና ፔብል ቱ ክሬዲት አሶሲዬሽን ይሆናል ማለት ነው። ያ ማለት ፔንሽን አይከፍልም። ኮንትሪቢዩሽን ቱ ክሬዲት አሶሲዬሽን 400 ብር ይከፍላል። ለታክስ 7778 ብር ከ75 ሳንቲም ይከፍላል። አጠቃላይ ዲዳክሽን ወይንም ከግሮዝ ኢርኒንጉ ላይ የሚቀነስበት 1178 ብር ከ75 ሳንቲም ይሆናል ማለት ነው። አሁን ዋናው ነገር what is the net pay? ይሄኛውም ሌላ ጥያቄ ነው ማለት በእጁ የሚገባው ብር ምን ያህል ነው? ከ5375 ብር ላይ በእጁ የሚገባው ስንት ነው? 5375 ብር ሲቀነስ ቶታል ዲዳክሽን 1178 ብር ከ75 ሳንቲም አጠቃላይ በእጁ የሚገባው ወይም በእጁ የሚደርሰው ገቢ ምን ያህል ይሆናል ማለት ነው? 4196 ብር ከ25 ሳንቲም ይሆናል ማለት ነው። ይሄ የአቤል ጠና ነው። ሌላኛው የሳራ ጫላ ነው። የሳራ ጫላ እንግዲህ ቋሚ ሰራተኛ ነች። እሷ ግን 10 ሰዓት አልሰራችም።
100 የተስማማችሁ 160 ሰዓት ለመስራት ነው። የሰራችሁ ግን 150 ሰዓት ነው። የ10 ሰዓት እንቀንስባታለን። በመጀመሪያ ኦርዲነሪ ሬቱን ለማግኘት ቤዚክ ሳለሪ ዲቫይድድ ባይ ኤክስፔክትድ ታይም ማለት ያ 3200 ሲካፈል 160 ሰዓት ወደ በሰዓት 20 ብር ይከፈላታል ማለት ነው ሳራ ጫላ። ስለዚህ ግሮዝ ኢርኒንጋችን ቤዚክ ሳለሪ አለን፣ አላዋንስ አለን፣ ኦቨርታይም አለን። አሁን ኦቨርታይማችን እንዴት ነው ካልኩሌት የምናደርገው ነው? ሬታችን ኦርዲነሪ ሬታችንን አግኝተናል 20 ሰዓት። ግን የሰራችው ኦቨርታይሙን የሰራችው ስንት ሰዓት? ከስንት ሰዓት እስከ ከ10 ሰዓት ከ10 ፒኤም እስከ 6 ኤኤም ድረስ ነው የሰራችው። ያ ማለት በ1.75 ኦርዲነሪ ሬቱን ታባዛላችሁ ማለት ያ እንደዛ ሲሆን 20 ሲባዛ በ1.75 ሲባዛ በ20 ስናደርገው የሆነ ቁጥር ይሰጠናል። ከዛ ሲቀነስ የሰራችው 150 ሰዓት ነው። 10 ሰዓት አልሰራችም። በሰዓት የሚከፈላት 20 ብር 20 ብር ሲባዛ በ10 ሰዓት 200 ብር ከግሮዝ ኢርኒንጓ ላይ እንቀንሳለን ማለት ነው። በዛ ሰዓት ግሮዝ ኢርኒንጓ 4200 ብር ይመጣል። ዳት ሚንስ 3200 ሲደመር አላዋንስ 500 ሲደመር 20 ሲባዛ በ1.75 ሲባዛ በ20 ማለት ነው። በ20 ሲቀነስ 200 ያልሰራችበት ሰዓት ይሄ ይመጣልናል ማለት ነው። ከዛ ፔንሽን ዲዳክሽን ነው። ፔንሽን ዲዳክሽን ሰራተኛ ከሆናችሁ በእኛ ሀገር ህግ ሰራተኛው 7% ከቤዚክ ሰላሪው ላይ ይቆርጣል። ስለዚህ ቤዚክ ሰላሪዋ 3200 ብር ነው። በ0.07 ስናባዛ 224 ብር ለፔንሽን ትከፍላለች። ከዛ ፔብል ቱ ክሬዲት አሶሲዬሽን ለክሬዲት አሶሲዬሽን 10% ይቆረጥ ብላ ፈርማለች። ስለዚህ 3200 ሲባዛ በ0.1 ወደ 320 ብር ይቆረጥባታል ማለት ነው። ቶታል ዲዳክሽን ልክ የአቤል ጠናን ካልኩሌት ባደረግነው መሰረት ካልኩሌት እናደርግና ወደ 537 ብር ከ50 ሳንቲም ይመጣል። ቶታል ዲዳክሽን ፔንሽን ሲደመር ኮንትሪቢዩሽን ቱ ክሬዲት አሶሲዬሽን ሲደመር ታክስ ይሆናል ማለት ነው። አጠቃላይ 1081 ብር ከ50 ሳንቲም ይመጣል። ከግሮዝ ኢርኒንግ ላይ ይሄንን ቶታል ዲዳክሽን እንቀንሳለን። ያ ማለት ነው ከ4200 ግሮዝ ኢርኒንግ ነው። ከዚህ ላይ 1081 ብር ከ50 ሳንቲም ስንቀንስ 3118 ብር ከ50 ሳንቲም እናገኛለን ማለት። በጣም አሪፍ። ይሄ የሳራ ጫላ ነው። ዋት አባውት ነጋግሩም ልክ እንደሌሎች ሁሉ ኦርዲነሪ ሬታችን ካልኩሌት እናደርግ ቤዚክ ሳላሪው 10000 ነው ሲካፈል ለ160 በሰዓት 62 ብር ከ50 ሳንቲም ፐር ሃወር ያገኛል። ግሮዝ ኢርኒንጉ 10000 ሲደመር አላዋንሱ ሲባዛ ይሄ ኦቨርታይሙ ማለት ነው። ኦቨርታይሙ ግን ነጋግሩም ሁለት አይነት ኦቨርታይም የሰራው በመጀመሪያ ዊኬንድ ላይ 10 ሰዓት ሰርቷል። ሬቱን ኦርዲነሪ ሬቱን በመናባዛለታለን በሁለት ፐብሊክ ሆሊዴይ ላይ ደግሞ 18 ሰዓት ሰርቷል። ይሄንን ደግሞ በ2.5 እናባዛለትና አጠቃላይ ግሮዝ ኢርኒንጉ 14162 ብር ከ50 ሳንቲም እናገኛለን። ፔንሽን ዲዳክሽን 7% ነው ከቤዚክ ሳለሪ ላይ 700 ብር ይሆናል። ፔብል ቱ ክሬዲት አሶሲዬሽን 10% ስናደርግ 1000 ብር ታክሱንም ልክ እንደሌሎቹ በዙ መሰረት ካልኩሌት እናደርግና እዚህኛው ጋር ግን አንድ መረዳት ያለባችሁ የነጋግሩም አላዋንስ it is non taxable ናት። non taxable not subject to tax ማለት ነው። 100 ብር ከ14162 ብር ከ50 ሳንቲም ላይ 100 ብር እንቀነሳለን። ምክንያቱም አዲሽናል ኢንፎርሜሽን ላይ የነጋግሩም አላዋንስ ታክስ አይደረግም ተብለ it is taxable ኢንካማችን ስንት ይሆናል ማለት ነው? ወደ አጠቃላይ የነጋግሩም 14062 ብር ከ50 ሳንቲም ይሆናል። ይሄንን ነው ታክስ ውስጥ የምናስገባው። አጠቃላይ እንትኑ ቶታል ታክሱ ወደ 3421 ብር ከ875 ሳንቲም ይሆናል። ቶታላችን ያው በሌላ መንገድም ካልኩሌት ስለሚደረግ ነው እዚህ ጋር እያሳያችሁ ያለሁት። ቶታል ዲዳክሽን 700 ለፔንሽን 1000
ለክሬዲት አሶሲዬሽን 3421 ብር ከ875 ለታክስ ይደረግና አጠቃላይ 5121 ብር ከ875 ሳንቲም ይሆናል ማለት ነው። ኔፔው ስንት ነው? በወር የሚከፈለው በእጁ የሚገባው ስንት ነው ሲባል ግሮዝ ኢርኒንጉ ማለት ነው። ግሮዝ ኢርኒንጉ 14162 ብር ከ50 ሳንቲም ነው። ሲቀነስ ቶታል ዲዳክሽን 5121 ብር ከ875 ሳንቲም ይሆናል። በእጁ የሚደርሰው ወደ 9040 ብር ከ625 ይሆናል ማለት ነው። በጣም አሪፍ። አሁን ሌላኛው ሪከርድ አድርጉት ነው። ሪከርድ አድርጉት። ስትከፍሉ ካሽ ትከፍላላችሁ። ለእያንዳንዱ የከፈላችሁት ታክስ ኔት ፔዋን ትደምሩና ካሽን እዚህ ጋር ትደምራላችሁ። ክሬዲት አሶሲዬሽን እዚህ ጋር አለ። ፔንሽን ፔብል እዚህ ጋር አለ። ኢንካም ታክስ ፔብል ለእያንዳንዱ የካልኩሌት ያደረጋችሁትን ቶታል ታክሱን ትደምሩና እዚህ ጋር ታስቀምጣላችሁ። ሰለሪ ኤክስፔንስ አካውንት ነው። ይሄ ወጪ ነው። ዴቢት ላይ ታስቀምጣላችሁ። ሌሎቹ ፔብል እና ካሽ ስለሆነ ክሬዲት ይቀመጣል ማለት ነው። ይሄ ኔት ስትከፍሉ ነው። ፔሮል ኤክስፔንስ ብላችሁ ለፔንሽን ኤክስፔንስ ብላችሁ ትደምራላችሁ። ፔንሽን ኮንትሪቢዩሽን ፔብል ካልተከፈለ ቶታል ፔንሽን ብላችሁ ያዛችሁት ለአቤል ለሳራና ለነጋ ብላችሁ ከፔንሽን 7% ፔንሽን የቆረጣችሁን ታስቀምጣላችሁ። ፔሮል ታክስ ከእያንዳንዱ የቆረጣችሁ ፔሮል ታክስ አለ። እሱን ትደምሩና ፔሮል ታክስ ኤክስፔንስ ኢንካም ታክስ ፔብል ስትከፍሉት ፔን ታክስ እንደ ፔንሽን ላያቢሊቲ ልክ ኢንካም ታክስ ፔብል ቶታሉ ዴቢት ይሆናል። ፔንሽን ኮንትሪቢዩሽን ዴቢት ይሆንና ካሽ በሁለቱ ድምር ክሬዲት ይሆናል ማለት ከፍላችኋል ማለት። ፔይንግ አዘር ላያቢሊቲ ያ ማለት ፔብል ቱ ክሬዲት አሶሲዬሽን ለክሬዲት አሶሲዬሽን ከእያንዳንዱ ላይ 10% የቆረጣችሁት አለ። ስትከፍሉት እዳው ይጠፋል ማለት ነው። በፊት እዳ ነበረ። እዳው ሲጠፋ ፔብል ቱ ክሬዲት አሶሲዬሽን በ1720 ካሽ በ1720 ክሬዲት አደረጉና ትዘጋላችሁ። በነገራችን ላይ ይሄ ቪዲዮ ሲኦሲ ለተፈታኞች ለሌቭል 3 4 ለኤግዚት ኤግዛምም ፔሮል የምትሰሩ በየድርጅቱ ለምትሰሩ ፔሮል ለምትሰሩ በጣም ነው የሚጠቅማችሁ። ስለተከታተላችሁን እናመሰግናለን። ከኛ ጋር ስለነበራችሁ ስለተከታተላችሁ ስላበረታታችሁን እናመሰግናለን። የምለቀው ቪዲዮ ቶሎ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። እናመሰግናለን።